ብዙዎቻችን መጽሐፍ ቅዱስ ስለ ጸሎት፣ ስለ መንፈሳዊ ህይወት እና የመሳሰሉ ነገር ብቻ የሚናገር መጽሐፍ ይመስለናል። ተሳስታችኋል። ስለ ገንዘብ አያያዝ፣ ስለ ቁጠባና ስለ ብልጽግና፣ ሀብታም ስለመሆን ከመጽሐፍ ቅዱስ በላይ የሚመክር መጽሐፍ እንደሌለ ታውቃላችሁ? በሚገርም ሁኔታ ስለ ገንዘብ ብቻ የሚናገሩ ከ2000 በላይ ጥቅሶች አሉ። ዛሬ ገንዘብ በህይወቱ ላይ ትልቅ ለውጥ የሚያመጡ 3 መጽሐፍ ቅዱሳዊ ምስጢሮችን አሳያችኋለሁ። እነዚህ ነጥቦች በተግባር ካዋሉ የኢኮኖሚ ህይወቶ መቀየሩ የማይቀር ነው። ድሃ ከነበሩ ሀብታም፣ ሀብታም ከነበሩም የበለጠ የሚያበለጽጋችሁን 3 ዘዴዎች እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ምስጢር ታማኝነት ነው። የታማኝነትና የሂሳብ አያያዝ ጥበብን መጽሐፍ ቅዱስ ይናገራል። ለምሳሌ የሉቃስ ወንጌል ምዕራፍ 16 ከቁጥር 10 ላይ በጥቂት የታመነ በብዙ ደግሞ ይታመናል ይላል። ብዙ ሰዎች ብዙ ብር ሳገኝ ይቆጥባሉ ይላሉ። እውነቱ ግን ዛሬ ባለን 100 ብር ላይ ታማኝ ካልሆን ነገ ሚሊዮን ብር ቢሰጠን ላናስተዳድረው እንችላለን። ተግባራዊ እርምጃ ስናደርግ ይህንን ጥበብ ገንዘባችን የት እንደሚገባ መመዝገብ መጀመር አለብን። በቀን ውስጥ የምታወጡትን እያንዳንዷን ሳንቲም መመዝገብ ስትጀምሩ ገንዘባችሁን በአግባቡ መምራት ትችላላችሁ። ለምሳሌ ሻይ ይህን ያክል፣ ለምግብ ይህን ያክል ብላችሁ ብትጽፉ ገንዘባችሁ የት እንደወጣ ስለምታውቁት እዛ በኋላ ጥፋት ካለበት ያችን ጥፋት አስተካክላችሁ ነገ ያችን ያወጣችኋትን ላለመድገም ትሞክራላችሁ ማለት ነው። ከዕዳ ባርነት ነፃ መውጣት ነው ሁለተኛው ጥበብ። ሁለተኛው ጥበብ ባሪያ አትሁን ይላልና መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 7 ላይ ተበዳሪ የአበዳሪው ባሪያ ነው ብሎ ጽፏል። ዛሬ ላይ ብዙዎቻችን ያላረጀ ስልክ ለመያዝ ወይም አዲስ ሞዴል፣ የሰርግ ድግስ ለመደገስ፣ ለሰው ለመታየት ብቻ በጣም ብዙ ነገር ለማድረግ አላግባብ ወጪዎችን ለማውጣት ዕዳ ውስጥ እንገባለን። ያ ደግሞ ሰላማችን ይነሳናል። ስለዚህ ይህንን ነገር ለማጥፋት ተግባራዊ እርምጃ ስትወስዱ የዛሬውን ቪዲዮ ካያችሁ በኋላ ያለባችሁን ዕዳ በሙሉ ዘርዝሩ። ከዚያም ትንሹን ዕዳ ቀድሞ በመክፈል ራሳችሁን ነፃ ለማውጣት እቅድ አውጡ። ከዕዳ ነፃ መሆን ለበረከት የመጀመሪያው መንገድ ነው። የመስጠትና የበረከት ህግ ሶስተኛውና ዋናው ነጥብ በዛሬው ቪዲዮ ላይ ለማሳየት የምሞክረው ይህንን ህግ ነው። የመስጠትና የበረከት ህግ ነው። ሶስተኛውና ትልቁ ምስጢር መስጠት ነው። ሶስተኛውና ትልቁ ምስጢር መስጠት ነው። የሚሰጥ አይታጣም የሚለው ንግግር ዝም ብሎ የመጣ አይደለም። ይህ የፋይናንስ ህግ ብቻ ሳይሆን የመንፈሳዊ በረከትን መንገድ ነው። በመንፈሳዊ መንገድ ብናየው አስራቱን የሚያወጣ ከ10 አንድ ብሏል አይደል ፈጣሪ። ያችን የሚያደርግ ሰው በረከትን ወደ ቤቱ ይዞ ይመጣል። ስለዚህ አስራታችንን ማውጣት፣ ለተቸገረ መለገስ ስንጀምር በረከቱ ወደኛ ይፈስልናል። በከረጢታችን ውስጥ ያለው ገንዘብ እንዲበረክት ለሌሎች መትረፍ አለብን። ያስታውሱ፣ አምላክ ለጋስ እጅን ይባርካል ይላል። እነዚህን 3 ነገሮች ማለትም ታማኝነትን፣ ከዕዳ መራቅንና መስጠትን በህይወቶ ቢተገብሩ የገንዘብ ሰላም ማግኘቱ አይቀርም። ከእነዚህ 3 ነጥቦች ውስጥ ለእርስዎ የትኛው ከበዱት ወይም የትኛውን መጀመር ይፈልጋሉ? ሐሳቡን እስኪ ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጉን እንዳትረሱ። መንፈሳዊ መርሆዎች ለምድራዊ ስኬት በሚለው ቻናላችን በቀጣይ ቪዲዮ እስከምንገናኝ ሰላም ይሁን።